ሴቶች ባለመውለድ ወይም ደግሞ በኢንፈርቲሊቲ ከፍተኛ ችግር ወይም አንደኛ ብለን የምንለው የማህፀን ቱቦ ወይም ፋሎፒያን ቲዩብ ችግር ይሆናል። ጤና ይስጥልኝ። ዶክተር ሙዲን አብዶ እባላለሁ። የማህፀንና ጽንስ ሐኪም እንዲሁም በኢንፈርቲሊቲ ሰብ ስፔሻሊስት በኢትዮ ጠቢብ ሆስፒታል በመስራት ላይ የሚገኝ ነኝ። የማህፀን ቱቦ ችግር ወይም ደግሞ ፋሎፒያን ቲዩብ መፈጠር አንደኛው ምክንያት ሊሆን የሚችለው የማህፀን ኢንፌክሽኖች ምልክት ሳይኖር አብዛኛው ጊዜ ምልክቱ ሳይስተዋል ወይም ደግሞ ቱቦ እንደተጎዳ ሳይታወቅ ለረጅም ጊዜ ቱቦ ይጎዳና ይቆያል። በዛ ምክንያት ደግሞ የፋሎፒያን ቲዩብ ይዘጋል ወይም ደግሞ ባይዘጋም ትክክለኛ ስራው መስራት የማይችልበት ደረጃ ይደርሳል። ይሄ በተለይ ኢንፈርቲሊቲ ብለን ስንል ሴቶችን በሚመለከት በቁጥር 1 ወይም ቁጥር 2 ደረጃ የሚቀመጥ ነው። ስለዚህ የፋሎፒያን ቲዩብ ችግር አለ የለም የሚለው ለመለየት ደግሞ የምንጠቀማቸው ምክንያቶች በተለይ በአብዛኛው በሜዲካል ሂስትሪ ሊታወቅ ስለማይችል አብዛኛው ጊዜ ምርመራ የሚያስፈልገው ነው። ያ ምርመራ በምናደርግበት ጊዜ የመጀመሪያው ምርመራ ልናደርግ የምንችለው በማህፀን በሚደረግ በአልትራሳውንድ ምልክቶቹ ሊታዩ ይችላሉ። ከዛ በተረፈ በዋነኝነት የማህፀን ራጅ የምንለው ወይ ሂስተሮሳልፒንጆግራፊ በሚባለው ወይም ደግሞ አሁን ዘመን በአዲስ በተፈጠረው ሃይ ኮሲ እንለዋለን ሂስተሮ ኮንትራስት ስተዲ የምንለው ወይም ሶኖ ሳላይን ኢንፊውዥን ሶኖግራፊ፣ የመጨረሻው ደግሞ የሚባለው በተለይ ላፓራስኮፒክ ክሮሞፐርቱቤሽን የምንለው ላፓራስኮፒ በመስራት ቱቦውን የተወሰኑ ዳዮች ሜትሊን ብሉ ወይም ደግሞ ኢንዲጎ ካርሚን የሚባሉ ከለር ዳዮችን በመርጨት በማህፀን ውስጥ በማስገባት ቱቦቹ ክፍት ናቸው፣ ክፍት ካልሆኑ የትኛው ደረጃ ላይ ነው፣ የመጀመሪያው ቱቦ ክፍል ነው፣ ሁለተኛው ቱቦ ክፍል ወይስ ደግሞ የመጨረሻው ቱቦ ነው የተዘጋው በሚል ዲያግኖሱ ወይም ደግሞ ምንነቱ ማወቅ ብቻ ሳይሆን ሕክምናውን በዛው ምን ይሆናል የሚለው በኦፕራሲዮን ይረዳል ወይስ ደግሞ በኦፕራሲዮን ካልተረዳ ዘመናዊ ሕክምና የምንለው አይቪኤፍ ያስፈልገዋል ወይስ ደግሞ በአይዩአይ መረዳት ይቻላል የሚለው ለመለየት የምንጠቀምባቸው ዘዴዎች ናቸው። እነዚህ ሁሉ ያልናቸው የሕክምና ችግር አለ የለም የሚለው የቱቦ መለያ መንገዶች በእኛ ሆስፒታል ይገኛሉ። እንዲሁ ከተገኘ በኋላ የቱቦ ችግር ከለየን በኋላ ደግሞ ደረጃው ምንድነው የሚለው ክላሲፋይ ካረግን በሰርጀሪ ይረዳል ወይም በቀዶ ጥገና ወይስ ደግሞ በዘመናዊ ሕክምና ቅድም ባልነው አይቪኤፍ በሚለው ነው የሚለው ብለን እንለየዋለን ማለት ነው። አመሰግናለሁ።